16ኛ ጥያቄ ወርቅና ዲያመንድ የመሰብሰብ ሂደት ከባድ የሆነው በምን ምክንያት ነው? ሀ በጥልቅ መሬት ውስጥ በመገኘታቸው፣ ለ በጣም ቀላል በመሆናቸው፣ ሐመሩሃ በብዛት በመገኘታቸው፣ መ በሁሉም ሰው መጠቀም በመቻላቸው። በጥልቅ መሬት ውስጥ በመገኘታቸው። ጥያቄ 17 በማደግ ላይ ያሉ ሀገሮች ማዕድን ሀብታቸውን በሙሉ ለመጠቀም ያላቸው ችግር ዋነኛ ምክንያት ምንድን ነው? ሀ የማዕድን እጥረት፣ ለ የተማረ የሰው ኃይል እጥረት፣ ሐመሩሃ የመሬት እጥረት፣ መ የውጭ ኢንቨስትመንት እጥረት። ለ የተማረ ሰው ኃይል እጥረት። ጥያቄ 18 ከመሬት ገጽታ ማዕድንን ማውጣት የሚያስከትለው ከሚከተሉት ጉዳቶች ውስጥ ያልሆነው የቱ ነው? ሀ አፈር ለጎርፍ መጋለጥ፣ ለ የውሃና አፈር ብክለት፣ ሐመሩሃ የከተማ መስፋፋት፣ መ የተፈጥሮ ሀብት መጥፋት። ሐመሩሃ የከተማ መስፋፋት። ጥያቄ 19 የሁለተኛ ደረጃ ኢኮኖሚ እንቅስቃሴ ዋነኛ ባህሪ ምንድን ነው? ሀ የተፈጥሮ ሀብት ማውጣት፣ ለ የጥሬ ዕቃ ማምረትና ማቀነባበር፣ ሐመሩሃ አገልግሎት ማቅረብ፣ መ የግብይት ሥራ። ለ የጥሬ ዕቃ ማምረትና ማቀነባበር። ጥያቄ ቁጥር 20 ከሚከተሉት ውስጥ የሁለተኛ ደረጃ ኢኮኖሚ እንቅስቃሴ የሆነው የቱ ነው? ሀ አሳ ማጥመድ፣ ለ የደን ሥራ፣ ሐመሩሃ ሙዚቃ መሳሪያ ማምረት፣ መ የገበያ ሥራ። ሐመሩሃ ሙዚቃ መሳሪያ ማምረት። ጥያቄ 21 የግሎባላይዜሽን መፈጠር ምክንያት የሆነው የቱ ነው? ሀ የመገናኛ ቴክኖሎጂ፣ ለ የመጓጓዣ ቴክኖሎጂ፣ ሐመሩሃ ሚዲያ፣ መ ሁሉም መልስ ናቸው። ሁሉም መልስ ናቸው። ጥያቄ 22 ከሚከተሉት ውስጥ የሦስተኛ ደረጃ ኢኮኖሚ እንቅስቃሴ ያልሆነው የቱ ነው? ሀ የባንክ አገልግሎት፣ ለ የመንጃ ፍቃድ ማሰጠት፣ ሐመሩሃ የእህል ማምረት፣ መ የሆቴል አገልግሎት። ሐመሩሃ የእህል ማምረት። ጥያቄ ቁጥር 23 የኢኮኖሚ እንቅስቃሴ ከፍተኛ ደረጃ ላይ የሚደርስበት ዋነኛ ምክንያት ምንድን ነው? አ የሰው ልጆች ፍላጎት እየጨመረ መምጣት፣ ለ የተፈጥሮ ሀብቶች መቀነስ፣ ሐመሩሃ የዓለም ሙቀት መጨመር፣ መ የህዝብ ብዛት መቀነስ። የሰው ልጆች ፍላጎት እየጨመረ መምጣት። ጥያቄ ቁጥር 24 የህዝብ ብዛትና የኢኮኖሚ እንቅስቃሴ መካከል ያለው ግንኙነት እንዴት ይገለጻል? ሀ የህዝብ ብዛት መጨመር ኢኮኖሚ እንቅስቃሴን ይቀንሳል፣ ለ የህዝብ ብዛት መጨመር የኢኮኖሚ እንቅስቃሴን ፍላጎት ያሳድጋል፣ ሐመሩሃ የህዝብ ብዛትና ኢኮኖሚ እንቅስቃሴ ግንኙነት የላቸውም፣ መ የህዝብ ብዛት መቀነስ ኢኮኖሚ እንቅስቃሴን ያሳድጋል። የህዝብ ብዛት መጨመር የኢኮኖሚ እንቅስቃሴ ፍላጎትን ያሳድጋል። ጥያቄ ቁጥር 25 ከሚከተሉት ውስጥ የባህላዊ መግለጫ ያልሆነው የቱ ነው? ሀ ቋንቋ፣ ለ ሃይማኖት፣ ሐመሩሃ ፖለቲካ፣ መ መልስ የለም። ሐመሩሃ ፖለቲካ። ጥያቄ ቁጥር 26 ግሎባላይዜሽን በህብረተሰብ ባህል ላይ ያለው ጥቅም ምንድን ነው? ሀ የባህል ተመሳሳይነትን ያሳድጋል፣ ለ የአካባቢ ባህሎችን ያጠፋል፣ ሐመሩሃ የተለያዩ ባህሎችን መገናኘትና መረዳት ያመቻቻል፣ መ የባህል ግጭትን ይጨምራል። ሐመሩሃ
የተለያዩ ባህሎችን መገናኘትና መረዳት ያመቻቻል። ጥያቄ ቁጥር 27 ባህል ምንድን ነው? ሀ የአንድ ማህበረሰብ ኑሮ መንገድ፣ እሴቶች፣ አስተሳሰብ እና ስራዎች አጠቃላይ ነው። ለ የአመጋገብና የልብስ ስርዓት ብቻ ነው። ሐመሩሃ የአንድ ሰው የግል አመለካከት ብቻ ነው። መ የተወሰነ በአንድ ሀገር ውስጥ ብቻ የሚገኝ ነገር ነው። ሀ የአንድ ማህበረሰብ ኑሮ መንገድ፣ እሴቶች፣ አስተሳሰብና ስራዎች አጠቃላይ ነው። ጥያቄ ቁጥር 28 አሳ የሚጠመድበት መንገድ ስንት ነው? ሀ አንድ ብቻ ነው። ለ ሁለት ብቻ ነው። ሐመሩሃ አራት ብቻ ነው። መ ብዙ ናቸው። የተለያዩ ዘዴዎች አሉ። ብዙ ናቸው። የተለያዩ ዘዴዎች አሉ። ጥያቄ ቁጥር 29 የሶስተኛ ደረጃ ኢኮኖሚ እንቅስቃሴ ማለት ምን ማለት ነው? ሀ ማምረት እንደ ግብርናና ከመሬት ማውጣት። ለ አገልግሎት መስጠት እንደ ትምህርት፣ ጤናና ባንክ። ሐመሩሃ ማቀነባበር እንደ ኢንዱስትሪና ግንባታ። መ ንግድና የገበያ ንግድ ብቻ ነው። ለ አገልግሎት መስጠት እንደ ትምህርት፣ ጤናና ባንክ። ሰብስክራይብ፣ ላይክ፣ ሼር ያድርጉ። እንዲሁም አዳዲስ ቪዲዮዎች በሚለቀቁበት ጊዜ መልእክት እንዲደርሶት የደውል ቁልፉን በመጫን ያብሩ። በፈለጋችሁት የትምህርት አይነት ቪዲዮ እንዲዘጋጅላችሁ እና ሌሎች ሀሳብ አስተያየት ካለዎት እባክዎትን ከታች ባለው ኮሜንት መስጫ ላይ መልእክት ይተው። ሰብስክራይብ፣ ላይክ እና ሼር በማድረግ ለሌሎች ተማሪዎች እንዲደርስ ያድርጉ። ይህን ማድረጋችሁ ጠንክረን እንድንቀጥል ድፍረት እና አቅም ይሆነናል። እናመሰግናለን። መልካም የትምህርት ዘመን